ፌስቡክ በአሜሪካና ፌስቡክ በኢትዮጵያ። ለምሳሌ አንዲት አሜሪካዊት እንዲህ ብላ ፖስት አደረገች። ሃይ ጋይስ ሪሊ ዛሬ በጣም ጨንቆኛል። ከሳምንት በፊት አንዲት ጓደኛዬ ፍቅረኛዋን አስተዋውቃኝ ነበር፣ ግን ድንገት ሳላውቅ ከልጁ ጋር ፍቅር ያዘኝ። እንዳልነግረው ደግሞ የጓደኛዬ ፍቅረኛ ስለሆነ ፈራው። በጣም ጨንቆኛል። ሀሳባቸውን አካፍሉኝ። ከዛ አሜሪካውያን አስተያየት መስጠት ይጀምራሉ። ጆንሰን አይዞሽ ቆንጆ፣ እንደዚህ አይነት ነገር ያጋጥማል። ሞር ደግሞ ከቤተሰቦችሽ ጋር ብትነጋገሪበት ጥሩ ይመስለኛል። አኒታ ብራውን ኦ እኔም እንደዚህ አይነት ነገር አጋጥሞኝ ያውቃል። ነገር ግን ከልጁ ጋር በመነጋገር ችግሩን ለመፍታት ችያለሁ። አንቺም ለልጁ ብትነግሪው ሊቀልሽ ይችላል። ማይክል በውይይት የማይፈታ ነገር የለም። ሶስታችሁም ቁጭ ብላችሁ ብትወያዩ ጥሩ ይመስለኛል። ጭንቀት ግን ለጤናሽ ጥሩ አይደለም። ዴቪድ ጃክሰን ብዙም አትጨነቂ፣ ይህ እኮ ምንም ማለት አይደለም። ለሰው መናገር ከፈራሽ ደግሞ የተለያዩ የሳይኮሎጂ መጽሐፎችን በማንበብ ራስሽን ለማረጋጋት ሞክሪ። ፌስቡክ በኢትዮጵያ አንዲት ኢትዮጵያዊት ደግሞ በተመሳሳይ እንደዚህ ብላ ፖስት አደረገች። ሃይ ስሜ ቅድስት ይባላል። የምኖረው እዚሁ አዲስ አበባ ነው። ባልጠበቅኩት መንገድ ከጓደኛዬ ፍቅረኛ ጋር ፍቅር ያዘኝ። ምን ማድረግ እንዳለብኝ ግራ ገብቶኛል። በእናታችሁ ሐሳባችሁን አካፍሉኝ። ከዛ ኢትዮጵያውያን ኮሜንት መስጠት ጀመሩ። አለማየሁ ካሳሁን ወይ 8ኛው ሺህ ደሞ አፋለኝ ብለሽ ታወሪያለሽ እንዴ ወራዳ። ሰላም ሀበሻዊት ኧረ ስንት አይነት ሰው አለ ግን በጌታ በእናትሽ እንደዚህ አይነት ወሬ እያወራሽ እኛ ሴቶችን አታሰድቢ። ቢኒያም የኦርቶዶክስ ልጅ እግዚኦ መሐረነ ክርስቶስ ምን አይነት ዘመን ላይ ነው ግን ያለ ነው። እሱ ይቅር ይበልሽ። ዮናስ ፍቅሩ እውነት ግን አንቺ ኢትዮጵያዊት ነሽ? ቴዲማን ታዲያ እኛ ምን አገባን? የቤትሽን አመል እዛው። እኛ እንደዚህ አይነት ነገር አይመቸንም። ጀማል ሰይድ ያ አላህ እንደዚህ በቁሜ ከምዋረድ በሞት ይሻለኛል። ቤተልሔም ኪሮስ ደግሞ ስምሽን ማን ነው ቅድስት ብሎ ያወጣልሽ? እርጉም ቢሉሽ ይሻል ነበር። በእውነት አፈርኩብሽ። አምላኬ ሆይ የሚያደርጉትን አያውቁምና ይቅር በላቸው። ዳንኤል ላቭ ወይ ሴቶች በቃ መጨረሻችሁ እንደዚህ ሆነ ማለት ነው። ሴት በዛ ጎመን ጠነዛ አሉ። ምንጭ ፌስቡክ መንደር። ንባብ ለህይወት ከተሰኘ የቴሌግራም ቻናል ላይ ያገኘ ነው። ሳቄን ብቻው ለሞት ነው እንዴ? ደግሞ ውስጥ ይሄ አኩሬት የሆነ ነገር ነው።